እኛ መቼ እንደምንመለስ እግዚአብሔር ይወቀው። የኛ ስም፣ የኛ አይምሮ፣ የኛ ተግባር መቼ እንደሚለወጥ ሁልጊዜ በቀደመው ስማችን በቀደመው ግብራችን አለን። ስለዚህ ግን ማንም ሰው እንደ ቁራ የጠቆረ የቀድሞ የከፋ ግብር ያለው ሰው በክፉ ስራ የታወቀ ሰውም ቢሆን ከተመለሰ ይለወጣል። ቀማኛ ለስንቅ አቀባይነት ለመጽዋችነት፣ ዘማዊ ለድንግልና ይበቃል ተመልሶ። ሰው ተመልሶ ለትልቅ ደረጃ ይደርሳል። አንዳንድ ጊዜ ግን ስታዩት የማናስባቸው ሰዎች ትልቅ ስራ ሰርተው ትልቅ ደረጃ ሲደርሱ እናያቸዋለን። ይቻላል እኮ እንደ ገሌ እንላለን። ግን ደግሞ አንድ ነገር ልንገራችሁ፣ የማንገምታቸው ሰዎች ተንኮታኩተው ስናይ ደግሞ አይ ተመልሰው ጥሩ ሰው ይሆናሉ እንላለን። በፍጹም አንል። ሰው ችግር የሆነበት ምክንያት ይሄ ነው። ሰው ችግር የሆነበት ምክንያት ሰው ትልቅ ደረጃ ሲደርስ ይደርሳል እንዴ። ካሁን በፊትም እኮ ከድህነት ወደ ሀብታሚነት ደንቆሮ የነበሩ አዋቂ የሆኑ ሰዎች አሉ እንዴ፣ ይደርሳል ይላል። ግን ሰው ሲወድቅ ግን ተመልሶ ይድናል የሚል ሰው ግን የለም። በለው ነው የወደቀን አጥር ማንም ይገፋዋል። ለወደቀ ግንድ ምን ይበዛበታል የሚባለው ምሳሌ። አይ የኢትዮጵያ ተረት እኮ ወርቅ እኮ ነው ማምላክ ሰው አይገባውም እንጂ ማለት ነው። ሰው ከወደቀ ዝም ብሎ በዚያው በለው ነው ድንጋይ ማንሳት። ሌላው ጭራሮ በደንብ ጉድጓዱን ጠለቅነ እኛ ሰውየው እግሩ የወደቀበት አንድ ክንድ ከሆነ እንቆፍርለታለን በታች በደንብ ጠለቅ ብለው ውደቅ ብለን ማለት ነው። እንደዚያ ብናደርገው ሰው ግን ሰው ተለውጦ ትልቅ ደረጃ ይደርሳል። በሰው ተስፋ አይቆረጥም። ከዛ ያንን እየበላ ሲል ዝናብ አላዘንብ አለ። እግዚአብሔር ምግቡን አስቀረበት ለኤልያስ። ምን ታዞ ለቋ እንዴ ቁራን ምን ቋኑ ይፈይቶ ለቋ የቁራም ወንበር ያለ እንዴ ደግሞ በቁራም ሌባ ተነሳበት እያለ የወጣ ቢያይ ምግብ የለም። ውሃን ሂዶ ቢያያት ደግሞ ደርቃለች። ኤልያስ ጀግና ነው። ምግቡን ታግሶ ቁጭ ረሃቡን ታግሶ ደስ ይላል። እንደዚህ ያለ ጀግንነት ምግቡ ቢቀርም አዘንባለሁ አላለም። እኔ ቢሆን ምግቧ ስትቀር አረ እግዚአብሔር አሁንማ ምን እነሱ ብቻ እኔ ሳለቅኩ እንጂ አዝንም እንጂ ነበርም ቁጭ ዝም ብሎ። ምክንያቱም እሱ ረሃቡ ሳይሆን ያናደደው እግዚአብሔር መካዱ ስለሚያበሳጨው ነው። ፍግም እላታለሁ እንጂ አዝንም አልልም ብሎ ቁጭ። እንግዲህ ማሱስ በረሃብ ሊሞት አይደል ብሎ እግዚአብሔር ደግሞ መጥቶ በልድ እስቲ ምግብህን በሰራፕታ ያለች አንዲት ሴት አዘጋጅታለች፣ እዚያ ሂድ አለው። መንገድ ለመንገድ ሲሄድ አንደኛ ለኤልያስ ምግብ እግዚአብሔር ስለሚያስብ ነው፣ አገልጋዩ እንዳይሞትበት። ሁለተኛ ደግሞ መንገድ ለመንገድ ሲሄድ ደግሞ የተራበውን የሞተውን አይቶ ደግሞ ዝናብ አዝንም እንዲላይ ብሎ ነው። ሲሄድ ያቺ ሴት ጭራሮ ስትለቅም አገኛት። ያቺ ሴት የማን እናት ናት? የዮናስ እናት ናት። እባክሽን ትንሽ ውሃ ስጭኝ አላት። እሺ አለችው። በዚያውም ደግሞ የውሃ መጠጫ ጥቂት አምባሻ አምጭልኝ እባክሽ እርቦኛል አላት። አይ እፍይ ዱቄት ብቻ ነው ያለኝ ያው እግዚአብሔርን ያችንም እኔም አንተም ልጅም በልተናት እንሞታለን አለችው። እንዲህ ያለ ልግስናውን ሄደቻል። በክፉ ቀን የእህል ቅንጣት በሌለበት ቀን ከቤት ያለችውን አንዲት እፍይ ዱቄት አብረን በልተናት እንሙት የሚባል እንዲህ ያለ ልግስና አለ በሆነ። ከዚያ በኋላ ያንን ሰዎች እኮ ለጋስ ሰዎች ሲሰጡ ልብ ይሰብራሉ። እግዚአብሔርን የምንመስለው በመስጠት ስለሆነ ነው። መቀማት የማን መልክ ነው? የዲያብሎስ ነው። የሚሰጡ እግዚአብሔር ዓለምን ሲፈጥር በመስጠት ነው የጀመረው። ስለዚህ የሚሰጡ ሰዎች እግዚአብሔር ነው የሚመስሉት። ለዚያ ነው የሚወደዱት። ጌታስ ምንድን ነው ያለ? ከሚቀበል ይልቅ የሚሰጥ ምንድን ነው ያለ? ንዑድ ክቡር ነው ያለ። የሚሰጥ ሰው ብፁዕ ነው። መስጠት እግዚአብሔርን ስለሚያስመስል እና ይቺ ሴት እንደዚህ ያለችው ደግሞ ምን አላት? እባክሽ ስለ ራበኝ መጀመሪያ ለእኔ ጋግሪልኝ፣ ለአንቺና ለልጅ ደግሞ ኋላ ትጋግሪያለሽ አላት። እንዴት ይሄ ሰውዬ እንዴት ያለ ነው እኮ አትሉም ነበር እናንተ ብትሆኑ እንዴ? እንዲህ ግግር ማለት እኮ በክፉ ቀን መጥቶ እንጀራ ስጡኝ ማለት ደግሞ መጀመሪያ ለእኔ ጋግሩልኝ ማለት። ለእሱ ከተጋገረ ዱቄቱ ትንሽ ስለሆነ ለእሷ ምን ይተርፋታል? ማሰብ እኮ ይህንን ጭምር ነው። እፈይ ሙሉ ዱቄት ነው ያለችኝ ይችን ታህል ናት እያለችው ለእኔ ጋግሪልኝ ካለ ሁሉን ለእኔ ስጪኝ ማለት ነው። ምን አለች እሷ? ምን አለ ይሄ ሰውዬ ከሚሞት እሷ ትናንት የቀመሰችው እንጃ መቼ እንደቀመሰች እኔ እሻላለሁ ይሄ ሰውዬ ጎርቶታል ብላ እሺ አለችው። ምስጢሩ ግን ምን ማለት ነው?
መጀመሪያ ለእኔ ጋግሪልኝ፣ ቀጥሎ ለማን አለ? ለአንቺና ለልጅ። መጀመሪያ አንድ ነገር ሲገኝ ለማን ነው የሚታሰበው? ለቤተ ክርስቲያን ነው የሚታሰበው ማለት ነው። እኛ የምንበላው ቀጥለን ነው። ኤልያስ መጀመሪያ ለእኔ ጋግሪልኝ አላት። እሱ ለረሃቡ ብቻ አይደለም፣ እሱ ጀግና ነው አላልኳችሁም ቅድም? ቁጭ ብሎ ነበር እኮ ታግሶት። ኤልያስ ለራብ ግድ ሰጥቶት አይደለም። ሌላ ጊዜም ታገኙታላችሁ ለራብ ግድ እንደሌለው ማለት ነው። ከኤልዛቤል ጋር ተጣልቶ በሄደ ጊዜ ከክትክታው ስር እኔ ከአባቶች አልበልጥም ግደለኝ ያለችው ኤልያስ ስታባረረው፣ ኤልዛቤል ስታባረረው ክትክታው ስር ቁጭ ብሎ መልአኩ ተነስቶ ኤልያስ ተነስ ብላ በአገልግል እንጀራ ቋጥሮ አምጥቶ መልአኩ ህብስት አውርዶ ብላ አለው። ለጥ ትቶት ማለት ነው። ኤልያስ በምግብ አይታማም። ኧረ እባክህ መንገዱ ሩቅ ነው ና ብላ፣ ሶስተኛ እየተገለገለ በመልአክ ራሱ የበላው ማለት ነው፣ እንኳን ሊስገበገብ። ስለዚህ ነቢዩ ኤልያስ ስርዓትን ሊያስተምርኝ ነው እንጂ ስለተስገበገበ አይደለም። ረሃብ ሰው ነው፣ ይርበዋል። እንደ ሰው ቅዱሳን ሰው ናቸው እንጂ እግዚአብሔር ስላልሆኑ ይደክማሉ፣ ይራባሉ፣ ይጠማሉ፣ ግን ይታገሱታል። ያቺ ሴት ያችን ቁራሽ ጋግራ እፍይ ዱቄት ነው ያለኝ ስትለው እሺ ስትል ኤልያስ በቤቷ ውስጥ ገባ። እዚያ ሲገባ አንቺ ሆይ እግዚአብሔር ይበርክት ብሎታልና የረሃቡ ዘመን እስኪያልቅ ድረስ አይጎልም ማለት። ቀድሞ በነበረበት ሁሉ ዱቄቱ ዘይቱ ሞልቶ ተገኘ። ቀድሞ በነበረበት ሁሉ ሰው ሊያገኝ የሚችለው ያለውን ሲሰጥ ነው እንጂ ሰው ሊያገኝ የሚችለው አግኝቶ ሲሰጥ አይደለም። ሲተርፍማ ጅብስ ሲሰጥ አይደል የሚባለው? ያለውን የሰጠ ሰው ያገኛል እንጂ ሲያገኝ የሚሰጥ ሰው አያገኝም። ያለውን ነው መስጠት ያለበት። ሰው የሚታመነው ባለው ነገር ነው እንጂ በሌለን ነገር ለጋስ መሆን አንችልም። ቢኖረኝ እንዲህ አደርግ ነበር፣ ቢኖረኝ እንዲህ አደርግ ነበር አይደለም። ካለው ነገር ነው ሰው የሚለግሰው። ሌብነትም ከሐሳብ ነው፣ መስጠትም ከሐሳብ ነው። ሁሉ ነገር ማለት ነው። ሁልጊዜ ብዙ ጊዜ ስላነሳሁት በእርግጥ የእግዚአብሔር ቃል ስለሆነ አይሰለቻችሁም። ከሁሉም ብዙ ሀብት ትተው ጌታን የተከተሉ ሰዎች አሉ። በጣም ብዙ ሀብታቸውን ትተው። በጣም ከሁሉም ሰው የሚደነቀው አንድ ሰው ነው። በጣም ብዙ ሀብት ትቶ የሄደ የሚባለው ማን ይመስላችኋል? ቅዱስ ጴጥሮስ ነው። ግን የነበረው አንድ አህያ ነው ማለት። ቅዱስ ማቴዎስ ለምሳሌ ባለጸጋ ነው፣ ሀብታም ነው። ሌሎችም እነ ዘኬዎስ ሀብታሞች አሉ። ታዲያ ብዙ ሀብት ትተው የተከተሉት እያሉ አንድ አህያ ብቻ ትቶ የሄደው ቅዱስ ጴጥሮስ ብዙ ገንዘብ ትቶ የሄደ ሰው እሱ ነው የሚባል ለምንድን ነው ተብሎ ሲጠየቅ ቅዱስ ጴጥሮስ ትቶት የሄደው ከብር ባይ ልቡናን ጭምር ነው ይላል። እስኪ በሉ ከብር ባይ ልቡና በሉ። ሰው የሌለንን ነገር አንዳንድ ጊዜ እግዚአብሔርን ፈርተን አንዳንድ ጊዜ ሰው ፈርተን ልንተወው እንችላለን እንጂ ባይሆን እንደው ግን ቢኖረኝ ማለትን መተው ይቻላል? አይቻልም። እንኳን የተፈቀደን ነገር የተከለከለን ነገር እንኳን ቢኖረኝ ማለትን የምንተወው ስንት ተደክሞ ከእግዚአብሔር ቸርነት ጋር። ኃጢአትን እንኳን ቢኖረኝ ማለት መተው አይቻልም፣ እንኳን ኃጢአት ያልሆነን ገንዘብ። ይሄ ነው ከብር ባይ ልቡና ተብሎ የተናገረው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስለዚህ ይቺ ሴት በነበራት ሁሉ ያላትን ስለሰጠች ታላቅ ለጋስ ትባላለች። ያላትን ስለሰጠች በዚያ ቤቷ በረከተላት። ነቢዩ ኤልያስ አብሯት ቆየ ከዕለታት አንድ ቀን። አሁንም ደግሞ የእሷ ዱቄት ስለበረከተ ነቢዩ ኤልያስ ደግሞ ረሳ ዝናሙን። እግዚአብሔር እንግዲያ ምን ያደርግ? እዚያም ደግሞ ሄዶ ረሳ። ልጇን አስታቅፈው ውሃ ሄደች፣ ሞተበት። ልጁ ሞተ። እንግዲህማ ነፍሰ ገዳይ መጣ እባላለሁ እንጂ ማን የእግዚአብሔር ነቢይ ይለኛል ብሎ ደግሞ ማልቀስ ጀመረ፣ ማዘን ጀመረ። ሲነሳ ሲወድቅ አፉን ካፉ እጁን ከእጁ አድርጎ ከሕፃኑ ጋር 7 ጊዜ እየሰገደ ጸለየ። የዚያን ጊዜ ያ ሕፃን አፈፍ ብሎ ተነሳል። ኤልያስ አዘንክ አለው። አዎን ጌታዬ፣ እንዴ እኔ አላዘንኩ ማን ይዘን? ነቢይ ነው ብላ አምና ብትሰጠኝ የሞተ ላድን ሲገባኝ ሕያው አድርጋ ሰጣኝ፣ ሞት አድርጌ ስቆያት እንዴት አላዝን አለው። አንተ ላልወለድከው ልጅ እንዲህ ስታዝን እኔ ለፈጠርኩ ፍጥረት አላዝንም? ሂድና አሁን አካብን ዝናም ላዘንም ነኝ በለው አለው። ያ ማለት ምን ማለት ነው? ዝናም አዝንም በለኝ ማለት ነው። ኤልያስ እንዲሁ እኮ ይገርማል እኮ እግዚአብሔር እኮ እንዴት ሰው እንደሚያከብር ልብ በሉ። እችላለሁ ብሎ ዝም ብሎ አያደርግም። አሁን እኛ እኮ ስልጣን ቢሰጥን
እንትኑን አሁን ባለስልጣን ቢሆን ከቤተ ክርስቲያን ቢሆን ሌላ ቦታም ቢሆን አስፈቅደህ ስራዬን ሲሆን ለምን ማስፈቅደው እኔ ሁሉን ራሴ ማድረግ የምችል ነው የሚለው ሰው ትቢቱ ማለት ነው። ሰው ማድረግ ስለቻለ ብቻ ማድረግ አይችልም። ስርዓት መጠበቅ አለበት። ምናልባት ከተሾመው ሰው በላይ እኛ ትልቅ አቅም ሊኖረን ይችላል። ስርዓት ለመጠበቅ ግን የተሾመውን ሰውዬ ማክበር አለብን፣ ማስፈቀድ አለብን። እግዚአብሔር ፈጣሪ ነው፣ ግን ዝናብ ያዘነመ ኤልያስን አስፈቅዶ ነው። ለምን? ኤልያስ ለእግዚአብሔር ብሎ የሚኖር ሰው ነውና። ልብ ብላችኋል አይደለም? እግዚአብሔር እስራኤላውያንን ለማጥፋት ሙሴን ሄዶ ሲያስፈቅድ ሰምታችኋል። ተወኝ እነዚህን ሰዎች ላጠፋ ስለሆነ ሙሴ ፍቀድ። ምን ይጠየቃል? ይሄ እግዚአብሔር የፈጠረው ፍጥረት እኮ ነው። ግን እግዚአብሔር የስርዓት አምላክ ስለሆነ ጉልበት አለኝ ብሎ እችላለሁ ብሎ ያለ ስርዓት ሕግ አይፈጽምም። ያለ ስርዓት የሚሰጠውም የሚነሳውም ነገር የለም። ስለቻል ተደማጭ ስለሆን ጉልበት ስላለን ሀብት ስላለን ዕውቀት ስላለን ስርዓት አፍርሰን ሕግ ጥሰን የተሾሙ ሰዎችን አንከላክለን የምናገኘው የምንፈጽመው ነገር መኖር የለበትም። ከቃሉ ጋር ናችሁ? ቅዱስ ዞሲማስ በሄደ ጊዜ ማርያም ግብፃዊት ለምን ደረጃ ደርሳ ነበረ? በረሃ ሄዶ በነበረ ጊዜ ማርያም ግብፃዊት ከመሬት 3 ክንድ ከፍ ብላ ለመጸለይ ደርሳ ነበረ። ግን እንደዚያ ስለሆነች ምንድነው ያር ማንም ይፈታት እግዚአብሔር ይፍታ የሚላት? በሩ ንገሩኝ እንጂ አቤት ዞሲማስንም ይፈታል። እሱ ከሷ በረከት ተቀበላል። አንቺ በረከት ተባርኪኛለሽ እንጂ እኔ አንቺን አልባርክም ማለት። አይ አባቴ አንተ እኮ ካህን ነህ ነው ያለችው። ስለበቃች አይ ቁርባን ያስፈልግ እኔ ካህን አያስፈልገኝም። አሁን የመጣው እኮ ይሄ ነው እንግዲህ ተመልከቱ። ሰው ስለበቃ ራሱ ለ10ኛው የቅድስና ደረጃ ስለደረሰ እንኳን ቢሆን ከስርዓት በላይ አይሆንም። ይህን ነው ማወቅ ያለብን ማለት ነው። ከስርዓት ከሕግ በላይ ሊሆን አይችልም አንድ ሰው። አባቶቻችን ለዚህ ነው ከመቅደስና ከመንግስተ ሰማያት ማን ይበልጣል ተብሎ ሲጠየቅ ምንድነው የሚሉት? ማን ይበልጣል? ማን ይበልጣል ከመቅደስና ከመንግስተ ሰማያት? መንግስተ ሰማያትንማ እነማይ ሁሉ ይገቡበታል አሉ ይባላል አንድ መምህር። መቅደስ ግን እነማይ ይገባሉ አይገቡም ማለት ነው። ስለዚህ ማን ይበልጣል? መቅደስ ይበልጣል። መቅደስ ይበልጣል። እነማይ ሁሉ ይገቡበታል ማለት በተፈጥሮ ለሴት ክህነት አልተሰጠም አይደል? መንግስተ ሰማያት ግን ተፈቅዷል። ስለዚህ መቅደስ ክቡር ነው። አሁን በዚህ በመጣ ነበር የሆነ ጊዜ አንድ ሴትዮ እንደዚህ አድርጋ እያጠነች እንደዚህ አድርጋ ለምን አርሴማ ተገልጣላት ወይ ጥቅም ወይ መድኃኒዓለም እንደው ግን እኔ እኮ ይሄ ነው የሚገርመኝ። እንደው በሕግ አምላክ እንዴ ስርዓት አለው ሕግ አለው። ምንም ብትበቃ እሺ ትብቃኛ አርሴማም ትገለጥላት። እንኳን አርሴማ ድንግል ማርያም እንኳን ድንግል ማርያም ስላሴ ቢገለጡላት በምንም ታምር እሷ ልታጠን ቄሱ ሊያሳጥን አይችልም። ቄሱ እያሳጠነ ቄሱ ተላይዞ ያሳጥናል፣ እሷ እያጠነች ማለት ነው። ይሄ እኮ ነው ቅድስና ከስርዓት በላይ አያደርግም። እስኪ በሉ ከምን በላይ አያደርግም? ከስርዓት በላይ አያደርግም። ምናልባት አሁን ደግሞ አንዳንድ ሰው እሱ ያወቃት ጥቅስ ካልተጠቀሰች ሌላ እውቀት የማይታወቅ ይመስለዋልና አበው ይነሰ መልዕልተ ሕግ እሙንቱ የሚል አንድ ጥቅስ ሰው ሊነግራቸው ይችላል። አባቶቻችን ከምን በላይ ናቸው ነው? በሉና በብንገሩ እንጂ ከሕግ በላይ ናቸው ማለት ጌታዬ ከስጋ ሕግ በላይ ናቸው ማለት። ለምሳሌ የኔ የስጋ ሕግ ውዬ ማታ ካልተኛው ያመኛል ነገር እና አቡነ ገብረ መንፈስ ቅዱስ እና አቡነ ተክለ ሃይማኖትን ከወሰድ ከዚህ በላይ ናቸው። 40 ቀን 50 ቀን አይተኙም። ከዚህ ወጥተዋል ማለት ነው። ለምሳሌ እኔ ውዬ መብላት አለብኝ፣ ካልበላው አይሆንልኝም። እነሱ ግን ሳይበሉ መክረም ይችላሉ። 7 ዓመቱን መቆየት ይችላሉ። እንዴት ነው ከሕግ በላይ የሆኑ ሲባል የሕጉን አገልግለው ሲጨርሱ እግዚአብሔር ከሕግ በላይ ያደርጋቸው። በሕጉ ጨረሱበት። እግራቸው ሲደክመው አይደለም የሚቀመጡት፣ ሲሰበር ነበር። ሲሰበርም አይቀመጡም። አንድ በቀረው እግራቸው ነው የሚቆሙት። የስጋን ኃይል ስለጨረሱት የመንፈስ ኃይል ተሰጣቸው። እነዚህ ናቸው መልዕልተ ሕግ የሚባሉት ማለት ነው እንጂ ሕግ ለማፍረስ ጽድቅ የለም። ሕግ ለማፍረስ ብቃት የለም። ሕግ ለማፍረስ ቅድስና። አንድ እዚህ መስከረም ላይ ያለ ስንክሳር አለ። አንድ ሴትዮ ጸበል እግዚአብሔር ተገልጦልኝ ጸበል አፈልቃለሁ ብትል አንድ ቅዱስ አባት ምን አደረገ መሰለን? እንዲሁ እግዚአብሔር ወይ ይሄንን ውሃ አድርቀው። ለምን? እያጠመቀች በጥብጣ ማለት ነው። ማጥበቅ የሚችለው ማን ነው? ካህን ነው። ለዚህ ነው ያ ቅዱስ አባት መድኃኒዓለም ይሄን ጸበል አድርቀው ብሎ አደረቀው። ሕግ የሚጣስበት ከሆነ ቢደርቅ ይሻላል ከሚፈልቅ። አሁን ዛሬ ጸበል ፈልቆ
እንዲሁ ምን ያህል ስቃይ እኮ ነው። ሴቱ ሁሉ ጸበል አፍላቂ ወይ ጥጋ እንዴት ጸበል ዝም ብሎ ግሩም ነው። ውሃ በፈነዳ ቁጥር ሁሉ ጸበል። እውነት ከልቤ ነው የምነግራቸው። አሁን አዲስ አበባ ፍል ውሃ አለ። አዲስ አበባ ከስሯ ፍል ውሃ ነው ያለ ይባላል። ፍል ውሃ አለ። አንድ ቀን ግን ያ የፈላ እንደሆነ እኔ ሰው ቢጠነቀቅ ይሻላል፣ ንስሐ ቢገባ ይሻላል። እና ፍል ውሃ የሚባል ሰፈር ሁሉ አለ አዲስ አበባ። ለምን? እዚያ ሙቅ ውሃ ስለወጣበት ማለት ነው። እና ያ ነገር ከወጣ እግዚአብሔር ጉልበት አይቸግረውም። እግዚአብሔር በተፈጥሮ ነው የሚዋጋ። ምናልባት አዲስ አበባ ያንን ፍል ውሃ ያወጣው ለማስጠንቀቂያ ነው የሚሆነው፣ ለማስጠንቀቂያ ነው። እንግዲህ አሁን ደግሞ ነገ አለፍ ብሎ ከስሩ ፍል ውሃ ስላለ አዲስ አበባ ደግሞ አንድ ቦታ ላይ ቢፈላ ጸበል ሊባል አይደለም። ሰውም ደግሞ በፍጹም ዝሙት ይዞታል። የምን ዝሙት? የጸበል ዝሙት። አዲስ ጸበል ሲወጣ ያ ብቻ የሚያድን መምሰል። ጸበል ያረጃል። የደብረ ሊባኖስ ጸበል ያረጃል። ሌላውስ ያረጃል። እንደዚህ በፍጹም እና ስርዓት ቅድስና ሕግ አያስጥስም። እስኪ በሉ ቅድስና በሉ። ምን አያስጥስም? ምን አላችሁኝ? ሕግ አያስጥስም። አሁን እዚህ በዚህ በአዲስ ዘመን 3 ህፃናት መጥተው ነበር በ2004 አካባቢ ብጥብጥ ሲያረጉ የነበሩት ማለት ነው። ብጥብጥ ሲያረጉት እነዚያ መስቀል ይዘው እየባረኩ እያሳለሙ ይገርማል እኮ። እንደውም አንድ ጊዜ ከ5ኛው ሰማይ ሲጀመር ስላ እንዲህ አሉ እንጂ እስከ 7ኛው ሰማይ ወጥተናል አሉ። እኔ የዛ ጊዜ ራሴ ኧረ ተው ብል ባህር ዳር ትዝ ይለኛል መናኸሪያ አካባቢ እየተሳፈርኩ ሰው ደውሎልኝ እንዴት ነው እነዚህ ልጆች ነገር ብሎኝ፣ ኧረ ውሸት ነው ዝም ብሎ እየተጫወቱ ሲል አንተ መናፍቅ ብሎ አናት ይልለኝ አንዱ እዚያ መናኸሪያ ያለው ማለት ነው። ለምንድን ነው ይኸውልህ አንድ 3 ሲሆኑ አንድ 3 ሰዎችን አየን። እሺ እነዚያ 3 ሰዎች ደግሞ አንዱ ነው አየናቸው ይላሉ እነዚያ ህፃናት። ውሸት። ስላሴ በአካል አንዱ ነው ይታያሉ እንዴ? አይታይም። ስላሴን አንድ አርጎ ያያቸዋል። ሲታዩ በ3 አካል ነው የሚገለጡት። አያቸው። አንድም 3ም የሚለውን አጥንተው በዚያ እየገቡን ማለት ነው። አንድም 3ም ስለምንል 3 ሰዎችን አየና ኋላ በአንድ ጊዜ ደግሞ አንድ ሆኑ ይላሉ ልጆቹ ማለት ነው። ኧረ አንድ አይሆንም። በአካል በጌትነት ነው አንድ የሚሆኑት። ከአምስተኛው ሰማይ ስንደርስ ጨለማና ጥቋቁር ሰዎች አየን። ምንድን ነው እነሱ ደግሞ የተኮነኑ ሰዎች ናቸው። እንዴ 5ኛው ሰማይ እንኳን የተኮነኑ ሰዎች ጻድቃንስ መች ገቡ? ገና ጻድቃን ራሱ ያሉ የት ነው? ገነት እኮ ነው። እንዴው ምን አይነት ጥጋብ ነው ሰው! በቃ ይሄን አየን እያለ መከራ። ይልቁን የዛን ጊዜ ጥሩ እንዴው ማምላክ መምራ ካለ ወልድ ተው ይበለው ይሄንን ያኛውን ትቼ ይሄንን ምን ህዝብ ብለዋል። ለምን አንድ የችግር ዘመን መጥቶ በቅቻለሁ እያለ አንድ ባይተው ክንፍ አብቅቻ ብሎ የዶሮውን ላባ አስሮ ህዝቡን በሙሉ ሲበላው እና ያይተው ሲርበይ ነው የኔታ ሲላቸው ተው ይሄንን ሞኝ ህዝብ ይብላው አሉ ይባላል ማለት ነው። እና እንዴ ሞኝነት ዝም ብሎ በቃ የማንም መጫወቻ እኮ ሆነናል በእውነቱ ማለት ያም ተገለጠልኝ አንበል። ስለዚህ እንዲህ ያለ ነገር እንተው ነው። ከቃሉ ጋር ናችሁ። ከህግ በላይ አይኮንም።